ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ ዛሬ በአዲስ አበባ ከተማ በየቤቱ ዋነኛ የመነጋገሪያ አጀንዳ ሆኖ የሰነበተውንና የብዙዎቻችንን ሕይወት በቀጥታ የሚነካውን የቤት ኪራይ ጉዳይ በዝርዝር ይዘንላችሁ ቀርበናል። በመጪው ሰኔ ወር በስራ ላይ ያለው የቤት ኪራይ ውል መጠናቀቁን ተከትሎ አዲሱ የኪራይ ዋጋ ማስተካከያ ምን ያህል ጭማሪ ይዞ ይመጣ ይሆን የሚለው ጥያቄ የብዙዎች ስጋትና ጭንቀት ሆኗል። በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 መሰረት የ2 ዓመቱ የኪራይ ውል ሲጠናቀቅ በከተማ አስተዳደሩ ጥናት ላይ ተመስርቶ ዋጋ እንደሚያስተካክል ይታወቃል። በዛሬው ፕሮግራማችን የቤት ኪራይ ጭማሪው ምን ያህል እንደሆነ፣ የስሌቱ መስፈርቶች ምን እንደሆኑ፣ የዋጋ ግሽበት፣ የኮሪደር ልማትና አዲሱ የገቢ ግብር አዋጅ በአከራይና ተከራይ ግንኙነት ላይ የሚያመጣውን ተጽዕኖ በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዘን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮን ላይክ ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ቆዩ። የቤት ኪራይ ዋጋን ለመወሰን በአዋጁ የተቀመጡ መመዘኛዎች የሕጉ ዋነኛ ማጠንጠኛዎች ናቸው። የመጀመሪያው የቤቱ ደረጃ ነው። ቤቱ የተገነባበት ቁስ ማለትም ጭቃ ቤት፣ ኮንዶሚኒየም፣ ቪላ ወይም አፓርታማ መሆኑ እንደ መነሻ መለኪያ ይወሰዳል። ሁለተኛው መመዘኛ ደግሞ ቤቱ የሚገኝበት አካባቢ ነው። መሃል ከተማ ወይስ የከተማ ዳርቻ የሚለው ጉዳይ የዋጋውን የላይና የታች ጣሪያ ይወስናል። ይህ አሰራር በከተማ አስተዳደሩ ጥናት አማካኝነት የሚረጋገጥ ሲሆን ዋና ዓላማውም አከራዮች የፈለጉትን ያህል ዋጋ እንዳይጠይቁና አከራዮችም ከአቅም በላይ በሆነ ጫና ውስጥ እንዳይወድቁ ፍትሐዊነትን ማስፈን ነው። ስለዚህ አከራይና ተከራይ ውል ሲያደርጉ በወረዳ ደረጃ የሚወጡ መመሪያዎችን እንደ ዋነኛ ማጣቀሻ መጠቀም ይኖርባቸዋል። በቀጣይነት በዋጋ ጭማሪው ላይ ትልቅ ድርሻ ያለው ጉዳይ የዋጋ ግሽበት ወይም ኢንፍሌሽን ነው። ባለፉት 2 ዓመታት የነበረው የዋጋ ንረት በኪራይ ገበያው ላይ ከፍተኛ ተጽዕኖ ማሳደሩ አይዘነጋም። ሆኖም እንደ መንግስት የቅርብ ጊዜ መረጃ ከሆነ ቀደም ሲል በከፍተኛ ደረጃ ላይ የነበረው የዋጋ ግሽበት አሁን በ2018 ዓመተ ምህረት ወደ 11.7% ዝቅ ብሏል። ይህም ለኪራይ ማስተካከያው አንዱ የሂሳብ ቀመር ሆኖ ያገለግላል። ከዚህ በተጨማሪ በቤቱ ላይ የሚደረጉ ማሻሻያዎች ትልቅ ሚና አላቸው። አከራዩ በቤቱ ላይ ያደረጋቸው መዋቅራዊ ለውጦች ለምሳሌ የመብራትና የውሃ መስመሮችን ማዘመን፣ ፓርኪንግ ማዘጋጀት ወይም ግቢን በአጥር ማጠር የመሳሰሉ ስራዎች የተከናወኑበት ቤት በኪራይ ዋጋ ላይ መጠነኛ ጭማሪ ሊታይበት እንደሚችል በግልጽ ተቀምጧል። ሌላው ሊታወቅ የሚገባው እጅግ ወሳኝ ነጥብ የአከራይ ውል ህጋዊነት ነው። አዋጁ የኪራይ ውል በወረዳ ቢሮ ቀርቦ መመዝገብ እንዳለበት በጥብቅ ይደነግጋል። በወረዳው የጸደቀ ውል ለአከራይ የኪራይ ዋስትና፣ ለተከራዩ ደግሞ የመኖሪያ ዋስትና ይሰጣል። ህጋዊነት የሌላቸው ስምምነቶች ከህግ ጥበቃ ውጪ ከመሆናቸውም በላይ ወደፊት ለሚነሱ ክርክሮች እንደ ማስረጃ ሊቀርቡ አይችሉም። ታዲያ ሰኔ ወር ላይ የሚደረገው ዋጋ ጭማሪ ስንት ሊሆን ይችላል? በገበያ ውስጥ አከራዮች ከፍተኛ የመጨመር ፍላጎት ቢኖራቸውም የዘርፉ የኢኮኖሚ ባለሙያዎች ግን ጭማሪው ብዙዎች እንደሚሰጉት 50 ወይም 100 በመቶ ሳይሆን ከ10% እስከ 15% ብቻ ሊሆን እንደሚችል ይገምታሉ። ለምሳሌ ያህል 5000 ብር የነበረ የቤት ኪራይ በ10% ሲጨምር 5500 ብር ይደርሳል። በ15% ጭማሪ ሲደረግበት ደግሞ 5750 ብር ይደርሳል ማለት ነው። እርግጥ ነው ይህ እንደየደረጃውና እንደየቦታው ሊለዋወጥ ይችላል። በተጨማሪም የኮንስትራክሽን ዕቃዎች ዋጋ መናርም በአከራዮች ፍላጎት ላይ የራሱን ጫና ማሳደሩ አልቀረም። ሌላው የአከራይ ገበያውን የሚነካው ጉዳይ አዲሱ የገቢ ግብር አዋጅ ነው። አዲሱ አሰራር አከራዮች ከሚያገኙት ዓመታዊ የኪራይ ገቢ ላይ 35 በመቶውን እንደ ወጪ እንዲቀነስላቸው ይፈቅዳል። ለምሳሌ በዓመት 120 ሺህ ብር ወይም በወር 10 ሺህ ብር የሚያገኝ አከራይ 35 በመቶ ማለትም 42 ሺህ ብር ተቀናሽ ተደርጎለት በቀሪው 78 ሺህ ብር ላይ ብቻ እንደየደረጃው የገቢ ግብር ይሰላበታል።
በሕጉ መሠረት ዓመታዊ ገቢያቸው እስከ 24,000 ብር የሆኑ ከታክስ ነፃ ሲሆኑ ከዚያ በላይ የሆኑት ግን እንደየገቢያቸው መጠን ከ15% እስከ 35% ግብር ይጣልባቸዋል። ከዚህ ጋር ተያይዘው ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር የብር የመግዛት አቅም መቀነስ ጋር ተያይዘው አከራዮች ዋጋ የመጨመር ፍላጎታቸውን እንዲያሳድጉ ሌላው ግፊት ሆኗል። ከኢኮኖሚ ባሻገር ማህበራዊ ሁኔታዎችም በክራይ ዋጋ ላይ ትልቅ ተጽዕኖ አላቸው። በአሁኑ ወቅት በአዲስ አበባ ከተማ በስፋት እየተከናወነ ያለው የኮሪደር ልማት ነዋሪዎች ቤት ፍለጋ እንዲንቀሳቀሱ አስገድዷቸዋል። መሃል ከተማ የነበሩ መኖሪያ ቤቶች ወደ ሌላ አገልግሎት ሲቀየሩ በጋራ መኖሪያ ቤቶች ወይም ኮንዶሚኒየም አካባቢ ያለው የቤት ክራይ ፍላጎት በከፍተኛ ሁኔታ እንዲጨምር አድርጓል። የተከራዮች የመክፈል አቅም ከደሞዝ እድገት ጋር አለመመጣጠኑ ደግሞ ዝቅተኛ ገቢ ያላቸው ነዋሪዎች ላይ ትልቅ የማህበራዊ ጫና እየፈጠረ ይገኛል። መንግስት በጥብቅ ቁጥጥር ገበያውን ለማረጋጋት ቢሞክር ቁጥጥሩ የበዛ ከሆነ ደግሞ ከህግ ውጪ በውል ላይ ሌላ በተግባር ላይ ሌላ የሆኑ አሰራሮች እንዳይፈጠሩ ስጋት አለም። ስለዚህ ዘርፉ እንዲረጋጋ የቁጥጥርና የአከራዮችን ማበረታቻ ሚዛን መጠበቅ ወሳኝ መሆኑን ባለሙያዎች ይመክራሉ። በአጠቃላይ የሰኔ ወሩ የቤት ክራይ ማስተካከያ ውሳኔ ለአዲስ አበባ ከተማ ነዋሪዎች መረጋጋት እጅግ ወሳኝ ነው። ውድ ተከታታዮቻችን እናንተስ በዚህ አዲስ የቤት ክራይ አዋጅና በሚጠበቀው ጭማሪ ዙሪያ ምን ታስባላችሁ? ያላችሁን ማንኛውንም አስተያየትና ጥያቄ በኮመንት መስጫው ላይ ጻፉልን። ቪዲዮ ላይክ ማድረግና ለሌሎች እንዲደርስ ሼር፣ እንደዚህ አይነት መሰል መረጃዎች በፍጥነት እንዲደርሷችሁ ደግሞ ሰብስክራይብ ማድረግ አትርሱም።